ሰላም እንዴት ናችሁ? ሰላም ነው። ባለፈው ቪዲዮ ላይ ክላሲፊኬሽን ኦፍ ሞኖሃይድሪክ አልኮልስ ነው ወይም ደግሞ በአጠቃላይ ክላሲፊኬሽን ኦፍ አልኮልስን እያየን ነበረ። ቤዝድ ኦን ዘ ነምበር ኦፍ ሃይድሮክሲል ግሩፕ ዊ ካን ክላሲፋይ አልኮልስ ኢንቱ ሞኖሃይድሪክ፣ ዳይሃይድሪክ፣ ትራይሃይድሪክ ኤንድ ፖሊሃይድሪክ ብለን ከፍለናል። በሃይድሮክሲል ግሩፕ ላይ በመመስረት ማለት ነው። አሁን ደግሞ በምን ላይ በመመስረት ነው የምንከፍለው? ሞኖሃይድሪክ አልኮልን መክፈል እንችላለን። በምን ላይ በመመስረት? ሃይድሮክሲል ግሩፑ አታች የሆነበት ካርበን ከስንት ካርበን ጋር አታች ሆኗል የሚለው። በባለፈው ቪዲዮ ሞኖሃይድሪክን አይተናል። ኦኤችን የያዘው ካርበን ከሌላ አንድ ካርበን ጋር አታች ሲያደርግ እሱ ሞኖሃይድሪክ አልኮልስ ፕራይመሪ አልኮልስ ይባላል። ሞኖሃይድሪክ አልኮል ሆኖ ፕራይመሪ አልኮል ይባላል ብለን ተነጋግረናል። ዛሬ ደግሞ የምናየው ምንድነው? ሰከንደሪ አልኮል ነው። ከባለፈው የቀጠለው ማለት ነው። ሰከንደሪ አልኮልስ ኢን ኤ ሰከንደሪ አልኮል ዘ ካርበን ዊዝ ዘ ሃይድሮክሲል ግሩፕ ኢዝ አታችድ ቱ አልካይል ግሩፕስ። ያ ማለት ባለፈው እንደተነጋገርነው ከሁለት አልካይል ግሩፕ ጋር አታች የሚያደርግ ነው ማለት ነው። ባለፈው እንደተነጋገርነው አሁን ኦኤችን የያዘችው እቺ ናት። ኦኤችን የያዘችው ካርበን እቺ ናት። ስለዚህ እቺ ካርበን ከአር እና ከአር ፕራይም ጋር ምን ብሏል? አታች ሆኗል ማለት ነው። ያ ማለት አር ፕራይም እና አር ሪፕሬዘንት የሚያደርገው ካርበንን የያዙ ምኖች ናቸው? አልካይል ግሩፖች ናቸው ማለት ነው። ስለዚህ ዌር አር ኤንድ አር ፕራይም ሜቢ ዘ ሴም ኦር ዲፈረንት፣ ተመሳሳይ ሊሆኑ ይችላሉ ወይም ደግሞ ዲፈረንት ሊሆኑ ይችላሉ ማለት ነው። ስለዚህ ኢን ሰከንደሪ አልኮልስ ኦኤችን የያዘው ካርበን ከሁለት ሌላ ካርበን ጋር ቦንድ ከፈጠረ ምን እንላለን? እሱን ሰከንደሪ አልኮል እንላለን ማለት ነው። አሁን እዚህ ጋር ምን የሚል አለ? ቱ ፕሮፓኖል የሚል አልኮል አለ። ቱ ፕሮፓኖል አሁን ሁለተኛው ላይ አንድ ሁለት ብለን ስንቆጥር ሁለተኛ ላይ ምን አለ? ሃይድሮክሲል ግሩፕ አለ። እዚህ ጋር ሁለተኛው ላይ ሃይድሮክሲል ግሩፕ አለ። ስለዚህ ይሄ ሃይድሮክሲል ግሩፑን የያዘው ይሄኛው ካርበን ከሁለት ካርበኖች ጋር ምን ሆነ? አታች ሆኗል ማለት ነው። ከሁለት ካርበኖች ጋር አታች ሆኗል። ስለዚህ ይሄን ምን እንላለን? ሰከንደሪ አልኮል ሞኖሃይድሪክ አልኮል ሆኖ ወይም ደግሞ ሃይድሮክሲል ግሩፑ አንድ ሆኖ ግን ምን ይሆነ? ኦኤቹ ያለበት ካርበን ከሌላ ከሁለት ካርበኖች ጋር ምን ብሏል? ቦንድ ፎርም አድርጓል ማለት ነው። ይሄንም ስታዩ እንደዚሁ ነው። ቱ ቡታኖል ለምሳሌ አንድ ሁለት ማለት ነው የሚጀመረው ይሄኛው ኦኤቹ ወደሚቀርበው ካርበን ስለሆነ አንድ ሁለት ቱ ቡታኖል ይሆናል። እቺ ኦኤቿን የያዘችው ካርበን ከዚህኛው ካርበን እና ከዚህኛው ካርበን ጋር ምን ብሏል? ቦንድ ፈጥሯል ማለት ነው። በዚህ ምክንያት ምን አይነት እንትን ይባላል? ሰከንደሪ ሞኖሃይድሪክ አልኮል ይባላል ማለት ነው። ስሪ ፔንታኖል ይቻላል። ስለዚህም ሰከንደሪ አልኮል ነው የምንለው ማለት ነው። ሌላኛው ቴሪሸሪ አልኮል የሚል ኢን ቴሪሸሪ አልኮል ዘ ካርበን ዊዝ ሃይድሮክሲል ግሩፕ ኢዝ አታችድ ቱ ስሪ አዘር አልካይል ግሩፕስ። አያችሁ አሮቹ ሪፕሬዘንት የሚያደርጉት ምኖችን ነው? አልካይል ግሩፖችን ነው። ስለዚህ ኦኤቹን የያዘው ካርበን ከሌላ ከሶስት አልካይል ግሩፕ ጋር ምን ሲል አታች ሲያደርግ ከሶስት አልካይል ግሩፕ ጋር አታች ሲያደርግ ምን ይባላል? ቴሪሸሪ አልኮል ይባላል ማለት ነው። እዚህ ጋር ለምሳሌ አንድ ሁለተኛ ላይ ምን አለን? ሚታይል አለ። ስለዚህ ቱ ሚታይል። ሁለተኛው ላይ ደግሞ ኦኤች ግሩፕ አለ። ቱ ፕሮፓኖል ይሆናል ማለት ነው። ስለዚህ ይሄ ምን አይነት አልኮል ነው ማለት ነው? ቴሪሸሪ አልኮል ነው ማለት ነው። እዚህ ጋር እንደምታዩት ቴሪሸሪ አልኮል ነው። ኦኤቹን የያዘው ካርበን ከአራት ካርበን ግሩፕ። እዚህ ጋር መሸወድ የሌለባችሁ ወይም ደግሞ መወዛገብ የሌለባችሁ ነገር ይሄ ነገር ሲጻፍ እዚች ጋር ልምጣና አሁን ይሄ ነገር ካርበን CH3 COH የሚል ካለ ከዛ እዚች ጋር CH3 ካለ እቺ ካርበን ይሄን በትነን ስንጽፍ ካርበን ሃይድሮጂን ከዛ በኋላ CH ከዛን እዚህ ጋር ሲ ምን ይሆናል? ኤች ነው።
እንደዚህ ነው የሚሆነው። ስለዚህ እቺ ኦኤችን የያዘችዋ ካርበን ቦንድ የሰራችው ከካርበን ጋር ከሶስት ካርበኖች ጋር እንጂ ከሃይድሮጂን ጋር አይደለም ማለት ነው። ስለዚህ ከሶስት ካርበን ጋር ሰራች ማለት ምን እንላለን? ቴሪሸሪ አልኮል ነው ማለት ነው። ስሙን ስንጠራ ሁለተኛው ላይ ሚታይል አለን። እዛ ሁለተኛው ላይ ደግሞ ምን አለ? ሃይድሮክሲል ግሩፕ ስላለ ቱ ሚታይል ስንት ካርበን ነው? 1 2 3 ቡታኖል ይሆናል ማለት ነው። ስለዚህ በዚህ መሰረት ይሄ ቴሪሸሪ አልኮል ብለን መጥራት እንችላለን ማለት ነው። ስለዚህ አሁን እነዚህ ምኖች ናቸው? ክላሲፊኬሽን ኦፍ አልኮል ይህን ይመስላል ማለት ነው። ሌላኛው ቪዲዮ ምንድነው የምንሰራው? ኖሜንክሌቸር ኦፍ አልኮልን ይሆናል በሚቀጥለው